ኦ ማይ ጋድ ኦ ማይ ጋድ ቡዝዬ የኛ ጀግና የኛ ታታሪ በቃ ትክክለኛ ሰው አሁን የተገኘች ትክክለኛ ሰው አሁን የተገኘችላቸው ለአብርሽዬ ለሄርሜላ ማለት ነው። ትክክለኛ ሰው በእውነቱ የምትቆም ማለት ነው። በእውነቱ የምትቆም ጀግና የኛ ታታሪ እውነት ጎበዝ ነሽ፣ አድንቄሻለሁ። ለማንኛውም በጣም ጀግና ነሽ። ለማንም ለወንድሟም ለሩታም ሳትል ለማንም ሳትል ትክክለኛ በቃ አካሄድ የሄደችው ማንች ቡዜ ብቻ ናት። ሄርሜላዬ ደግሞ የኔ ውድ ነገር ማለት ነሽ አስብበታለሁ ብላለች። ስለዚህ ታረቁ ነው የምለው። በቃ በትክክልም ሄዳችሁም አልሄዳችሁም በቃ ዋናው መታረቁን ነው እኛ ራሱ የምንፈልገው ማለት ነው። ከአብርሽ ጋርም ሆንሽም ከሌላ ሰው ጋርም ሆንሽም ምንም አልሽም ሄርሜላዬ የኔ እህት የኔ እንቁ የኔ ውድ ማለት ነሽ። ስለዚህ ከአብርሽ ጋር እንድትታረቂ እፈልጋለሁ እኔም ቢሆን ማለት ነው። እና የኔ ውዶች የኔ ምርጦች እንግዲህ ሄርሜላዬ በዚህ መልኩ መጣለች። ሌላው ደግሞ እኔንም ደግሞ ሰብስክራይብ አድርጉኝ የኔ ውዶች ማለት ነው። ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ የኔ እንቁዎች ማለት ነው። እንግዲህ ዛሬ እንግዲህ በዚህ መልኩ ቡዝዬ መጣለች። በዚህ መልኩ ስለመጣች በጣም ደስ ብሎናል። ሄርሜላዬ የዋህ ናት። አዎ የዋህ እንደሆነች እናውቃለን እኮ በጣም የዋህ ነች። ሲበዛ ማለት ነው። እኔ ትናንትና ላይ በላይም በጣም እንትን እያልኩ ነበረ፣ ስሰማቸው ስከታተላቸው ነበረ። ስለዚህ አስፈላጊ ካልሆነ በቃ አስፈላጊ የማይሆኑትን አስወጭልን እየተባለ ያው ሜሪን እንግዲህ እንደ መላእክት ምናምን አይተው እሷን እንትን እያሉ ነበረ። ይሄ ሜሪን በጣም ወዳታለሁ፣ ግን ከሚገርማችሁ በጣም እየዘቀዘቋት ነው ያሉት ማለት ነው። ስለዚህ አደገኞች ናቸው ደግሞ የአብርሽ እና የሄርሜላ ሰዎች ማለት ነው። ስለዚህ ተጠንቀቁ ነው የምላችሁ። ተጠንቀቁ። እኔ እኮ ባዶ እርቃና ምናምን ብታገኙ ምንስ ልታደርጉ ነው አልሁኝ እኮ የምሬን ነው የምላችሁ። እንደ ገለባጣችሁ በር የምትለቁ ግን አታገኙም እንጂ ማለት ነው እነሱ ስለሚጠነቀቁ። ሄርሜላም እንደዛው ነች አውቃለሁኝ፣ ጥንቁቅ ናት። አብርሽንም እንግዲህ እንደምታዩት ማለት ነው። ስለዚህ ሄርሜላም ተጠቀቂ ነው የምለው፣ ምክንያቱም የዋህ ስለሆንሽ እንዳትጠቂብን ደግሞ እኛም ራሱ እንፈልጋለን። ስለዚህ በጣም ብዙዎቻችሁ ደግሞ ጉዞ ወደፊት ሄርሜላ አብርሽ ጉዞ ወደፊት እያላችሁ ነው። እኔ እንደዚያ እንኳን እኔ አይደለም ማለት ነው። ምክንያቱም መጨረሻውን የሚወስነው አብርሽ ስለሆነ ማለት ነው። አሁን ሁላችንም ቢሆን የምንጠብቅ የማንን ነው? የአብርሽን ነው። በቃ ሄርሜላ ወሰነችም አልወሰነችም ዋናው መሪው ማነው? አብርሽ ነው። በቃ መሪው ማለት ነው። በቃ ወይ ወረቀቱን ይሄንን የተጋቡበትን በቃ ያን ወረቀት ካልተቀደደ በስተቀር እንትን ካላለ በቃ ፈርሞ ካልቀደደ በስተቀር አሁን በምንም ነገር የምናምነው ነገር የለንም አሁንም ቢሆን ማለት ነው። ምክንያቱም ያ ሰው መጥቶ አብርሽ እንደዛ አደረገ፣ ፋይሉ ተገኘ፣ ፋይሉን አሳየነ ምን አለ እየተባለን ያላችሁ ገባችሁ? ስለዚህ ምንም ትርጉም የለውም።